ብዙዎቻችሁ የምትጠይቁኝ እንዴት አድርገን ነው የሰራነውን ዶላር እንዴት እንደምናወጣ ላሳያችሁ። ፎር ኤግዛምፕል እዚህ ላይ ማለት ነው $10 አካባቢ ሰርቻለሁ። እንዴት ዊዝድሮ እንደማድረግ ላሳያችሁ። በመጀመሪያ ገንዘብ ለመስራት አንደኛ እዚህ ጋር ፕሌሜት የሚባል አለ። ፕሌሜት ማለት ጓደኛ ምናምን አድ ማድረግ ትችላላችሁ። ለምሳሌ ይሄንን ፕሌሜት ነው ጠየቀኝ፣ የኔ ጓደኛ መሆን ይፈልጋል። ስለዚህ ይሄንን አክሴፕት ራይት እለዋለሁ። ሶ አክሴፕት ስለው ልክ እንደዚህ ፕሌሜት ይሆናል። ከዛ ከሱ ላይ እዚህ ጋር እንደምታዩት ሪሲቭ የሚለውን ስነካ ዶላር እና ኮይን ይሰጠኛል። አሁን ሪሲቭ ስለው $0.01 ይሰጠኝ እያያችሁ ነው አይደለ? በምታዩት መልኩ ዶላር ይሰጠኛል ማለት ነው። በተረፈ ደግሞ እዚህ ጋር ዶላር ማገኝበት ሌላው መንገድ አፕግሬድ ማድረግ ነው። ለምሳሌ እዚህ ጋር አፕግሬድ የምትለዋን ብነካት ሌቭሉን ማለት ነው። እኔ አሁን ሌቭል ይሄን ስነካው 40 ይደርስልኛል ማለት ነው። እዚህ ጋር ለምሳሌ አፕግሬድ ነካውት እዚህ ጋር ነው ዶላር ጨመረልኝ ማለት ነው። ሶ ኔክስት አፕግሬድ ለማድረግ ደግሞ 3 ሚሊዮን ኮይን ያስፈልገኛል ማለት ነው። በምታዩት መልኩ መስራት ይቻላል። ዊዝድሮ ለማድረግ እዚች ጋር ዊዝድሮዋል የምትለዋን አንድ ጊዜ እነካታለሁ ማለት ነው። እዚህ ጋር ዊዝድሮዋል የምትለዋን እነካታለሁ። ከዛ እዚህ ጋር ዊዝድሮዋል የምትለዋን ከነካኋት በኋላ ወደ ዊዝድሮዋል ፔጅ ይወስደኛል ማለት ነው። ሶ እዚህ ጋር ዊዝድሮዋል ፔጅ ሲወስደኝ እዚህ ጋር እመጣለሁ። ከዛ ባይናንስ ላይ እመጣለሁ። ባይናንስ ላይ ወይም ደግሞ የፈለጋችሁት ላይ መሄድ ትችላላችሁ። ከዛ ባይናንስ ላይ ከመጣችሁ ወደ USDC የሚለውን አንድ ጊዜ ትነካላችሁ። ከዛ USDC የሚለውን ከነካችሁ በኋላ አድ USDC የሚለውን ስነኩት እዚህ ጋር ኦን ቼን ዲፖዚት የሚለውን ትነካላችሁ፣ ብር ለማስገባት አይደል። ከዛ ኢቴሪየም የሚለውን እዚህ ጋር ERC20 የሚለውን ትነኩትና ይሄንን ኮፒ አድርጋችሁ ትሄዳላችሁ ማለት ነው። በአንድ ጊዜው እንደዚህ አድርጋችሁ ኮፒ አድርጋችሁ ትሄዳላችሁ። ወደ አፕሊኬሽኑ እንሄዳለን ማለት ነው። ሶ ወደ አፕሊኬሽኑ ከሄድን በኋላ እዚህ ጋር ዊዝድሮዋል የምትለው አንድ ጊዜ ድጋሚ ነካዋለሁ ማለት ነው። ያ ኔትወርክ ትንሽ ስለሚያስቸግር ነው። ከዛ እዚህ ጋር እንደምትዩት ዊዝድሮዋል የምትለውን ከነካኋት በኋላ እዚህ ጋር እንደምትዩት $8 አለኝ ማለት ነው። እዚህ ጋር 10 ሲደርስ ማውጣት እችላለሁ። ይሄ ደግሞ 8ኛውን እዚህ ጋር ዊዝድሮ የምትለውን ነካታለሁ ማለት ነው። እዚህ ጋር ዊዝድሮብል ባላንስ የሚለው ጋር ከዛ ዊዝድሮብል ባላንስን ከነካኋት በኋላ እዚህ ጋር ካርድ ነምበር የሚለው ጋር የዩኤስዲሲ ኢተሪየም አድሬሱን ፔስት አደርጋለሁ ልክ በምታዩት መልኩ። ከዛ ኮንፊርም ዊዝድሮ እለዋለሁ ማለት ነው። $8 ነው የሚገባልኝ። ኮንፊርም እለዋለሁ ማለት ነው። ዊዝድሮዋል ሪኩዌስት ሰክሰስፉል ይለኛል ማለት ነው። ከዛ እዚህ ጋር አሁን ዊዝድሮዋል የምትለው ጋር ቢነካው ኢንሰፊሽንት ፈንድ ነው የሚለኝ፣ ምክንያቱም አልሬዲ ዊዝድሮዋል አረኩት ማለት ነው። ከዛ እዚህ ጋር ሪከርዶች እንደምታዩት ያገኘኋቸው ዶላሮች ሃርቨስት በማድረግ በማጨድና በመስረቅ እንደምታዩት ማለት ነው። በምታዩት መልኩ ሚሽን ሪዋርድ 0.05 እያረኩ እየሰበሰብኩ ነው ማለት ነው። እዚህ ጋር እንደዚህ አድርጋችሁ ዊዝድሮ ማድረግ ትችላላችሁ። የምትጠቀሙት ባይናንስ ነው። ያው እዚህ ጋር $10 የነበረው $2 ሆኗል ማለት ነው። ሙሉ አሰራሩን በደንብ በተብራራ መንገድ ስለማሳያችሁ ቴሌግራም ቻናሌን እዚህ ስክሪን ላይ ባስቀመጥኩት ተቀላቀሉ። እንደዚህ ያረጋችሁ ስቲል የምትለዋን በመንካት ብቻ እንደምታዩት ኮይን ይሰጣችኋል። በኮይኑ አፕዴት ስታደርጉት ደግሞ ምን ያደርግላችኋል? ይሰጣችኋል ማለት ነው። በኢንቫይቴሽን ይከፍላል። ሙሉ ማብራሪያ ስለምሰራ ፎሎ አድርጉ።